አልহামዱሊላህ በምን ይለካል ኒዕመተል ኢስላም በምን ይለካል አውርተን ማንጨርሰው እኮ ጸጋ ያለበት ነው አውርተን ይሄ ቁጭ ብለን ሁላችንም አንድ ሽታ የለም አጠገባችን ለምን ሽታ ቢኖር እዚህ ቤት መግባት ስለማይችል ሹፍ አንድ ሽታ የለም ይሄን ጸጋ ነው የሰጠ ያለ ውዱ የተቀመጠ የለም ለምን ሰላቱ ስለሚበላሽበት ንጹህ ነው ማለት ነው ጀናባው ነው አልገባም ሻወር ታጥቦ ነው የመጣው ይሄን ኒዕመተል ኢስላም አላህ ሰጠ ዳሩ ሰላም የሚል የትልቁ የሰላም አገር ደግሞ ጠብቃቸዋለሁ እያለ ነው አላህ በቀልቡ ላይ የጎመን ዘር የምታክል ላ ኢላሃ ኢላላህ ያለበት ሰው ጀሃነም እንኳን ከገባ አውጡት ነው የሚባለው ላ ኢላሃ ኢላላህ ራሱ እኮ ተስፋ ነው ተስፋ በእኛ ሰላት ባንገባ በአላህ ረህመት ግን እንገባለን እንከጅላለን ከጌታችን ይህን ትልቅ ጸጋ ከሰጠ አልহামዱሊላህ ለምን አንተ ፈርማ አይደለም ኢስላምን አላህ ይሰጠ አላህ መርጦ ነው እስልምናን ይሰጠ ይህንን ጸጋ ሲሰጠን በወንድሞቻችን ላይ መመቅኘት አናቆም አንዳንዴ እንትና ምን ሆነች ለምን ታመመች ተብሎ እኮ ከሥራ ውጭ የሆኑ ሰዎች አሉ በመቀኛ ከዛም ከጠንቋይ ከዚህ ከአድባር ከዚህ ከቆሌ ከጅኒ ያርገው አስተብትበው አፍዝዘው አልጋ ላይ ጣሉት ሰው እኮ ስንት አለ አንድ ማህበረሰብ በሰላም እንዳይኖር ከሚያደርጉ አንዱ ጠንቋይ ነው በየመንደሩ ተደብቆ ይኖራል ሰዎች ሲያያቸው ሸኾች ይሏቸዋል አጭበርባሪ ሸኽ ትዳርን የበተነ ምን የመሰለ የሚሯሯጥ የነበረው ልጅ አፍዝዞ ያስቀመጠ በሚበላ ሰጠውት በሚጠጣ ሰጠውት በልብሱ ቋጥረውበት ስንቱን ከሥራ ያወጣሉ ከማን ጋር ተባብሮ እዛ ሲሰራ የተበሳጨበት ጎረምሳ ለምቀኛው ያ ምቀኛ ጠንቋይ ቤት ሄዶ አሰርቶበት ነው ስንቱ ከሥራ ይወጣል በርግጥም ላስፈራራ አይደለም የዚህ መድኃኒት ሰደቃ ነው የዚህ መድኃኒት ሰደቃ ነው አንተ ቶሎ ሸቀል ስታደርግ ቶሎ አቢሲኒያ አትሩጥ ቶሎ ዳሽን አትሩጥ አሮጊት ጋር ሩጥ የቲም ጋር ሩጥ ምስኪን ጋር ሩጥ እዛ ሄዳስ መዝግብ እናትን ደበቅ አርገ ስጣት አባትን የደበቅ አርገ ስጠው ሸቀል ስታደርግ ቶሎ ሰው የሚሮጠው ቶሎ በል በዚህ አካውንት አስገባልኝ አትበል ከዛች አካውንት በእጅ ደሞ አውጣ የሆኑ ሰዎች የደዘይራቸው አንተና አላህ ብቻ መታቃቸው ሄዳ አንኳክተ ብትችል ፊትን ሸፈነ ምክንያቱም ለነሱ መስጠት ኩራት አይደለም ስጦታ ነው ያ የተንሻፈፈች ጫማ ምትለብስ አሮጊት ካለች ያ የተንሻፈፈች ምንም ልብስ የሌላት አክስት ካለች ኃይለኛ ዝግ እንደዘጋ እሷ ጋር ሩጥ አክስትም እናትህ ናት